በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የሃኖዘ ታቦር መንፈሳዊ ቻናል ተከታታዮች እንኳን ለታላቁ መልአክ ለቅዱስ ገብርኤል ለቡሩክ ሕፃን ቅዱስ ቂርቆስና ለቅድስት ኢየሉጣ ለተባረከው የመንፈስ ጠቢብ ለቅዱስ በጥላን እንዲሁም ስለ ክርስቶስ ፍቅር ደማቸውን ላፈሰሱት የእስና ሰማዕታት ዓመታዊ መታሰቢያ በዓል በሰላም አደረሳችሁ። በዚች በሐምሌ 19 ቀን አምላካችን እግዚአብሔር በቅዱሳኑ አድሮ ያደረጋቸውን ታላላቅ ታምራትና የጽናት ገድሎች በስፋት እናስታውሳለን። አስቀድመን የነበልባሉን እሳት ወደ ቀዝቃዛ ውሃ የለወጠው የታላቁን የመልአክ የቅዱስ ገብርኤልን የሕፃኑን ቅዱስ ቂርቆስንና የእናቱን ቅድስት ኢየሉጣን ታሪክ እንመለከታለን። ቅድስት ኢየሉጣ በኃያላኑ የስቃይ ዘመን ሃይማኖቷን ጠብቃ የኖረች እናት ነበረች። ባሏ በማለፉ ምክንያት ሕፃን ልጇን ቅዱስ ቂርቆስን ይዛ በመመለትነት ስትኖር የስደቱ ወራት በመጣ ጊዜ ከልጇ ጋር ተሰደደች። ነገር ግን ከሃዲው ንጉሥ እስክንድሮስ ባሉበት ቦታ አስፈልጎ አስመጣቸው። ንጉሡ ማንነቷን በጠየቃት ጊዜ እውነተኛ ስሜ ክርስቲያን ነው፣ የሚያልፈው ስሜ የዚህ ዓለም ስሜ ግን ኢየሉጣ ይባላል ስትል መለሰችለት። ንጉሡም ለጣዖታቱ ካልሰገደች በግፍ እንደሚያስቀጣት ቢዝቱባትም እርሷ ግን በዚች ከተማ ያለ የ3 ዓመት ሕፃን አለና እርሱ ማንን ማምለክ እንዳለብን ይንገረን አለችው። ሕፃኑ ቅዱስ ቂርቆስ በንጉሥ ፊት በቆመ ጊዜ ከሃዲው ንጉሥ አታሎ ሊጥለው ቢሞክርም ሕፃኑ ግን በጥበብ ተሞልቶ ለኔ በሰማያት ዘላለም ደስታ ይጠብቀኛል፣ በግፍ በምታሰቃየን ባንተ ላይ ግን እውነተኛው አምላክ ይፈርድብሃል በማለት በድፍረት መሰከረ። በዚህ ጊዜ ንጉሡ ክፉኛ ተቆጥቶ አካላቸውን በመቆራረጥና ዓይናቸውን በማውጣት ታላቅ ስቃይ ያደረሰባቸው። በመጨረሻም ባሩድና አረር የተሞላበትን ታላቅ ድስት አስፈልቶ እሳቱን አነደደው። የፈላው ድስት ድምፅ እስከ 6 ሰዓት መንገድ ድረስ ይሰማ ነበር። እናታችን ቅድስት ኢየሉጣ ያንን እጅግ የሚያስፈራ እሳት ባየች ጊዜ ልቧ በፍርሃት ደነገጠ። ሕፃኑ ቅዱስ ቂርቆስ የእናቱን ስጋት ተመልክቶ አምላኬ ሆይ ፍሬው ያለ ግንዱ አይቆምምና እናቴን አጽናት ብሎ ወደ ጌታ አሰማ። በዚያች ቅጽበት የእናታችን ዓይኖች ተከፍተው ሰማያዊውን ክብር በመመልከታቸው ፍርሃቷ ወደ ድፍረት ተለወጠ። ልጇንም አንተ አባቴ ነህ፣ የተሸከመች ማኅፀኔ የተባረከች ናት አለችው። ሁለቱም ወደ ነደደው ድስት በተጣሉ ጊዜ ፍጡነ ረድኤት ቅዱስ ገብርኤል ከሰማያት ወርዶ በበትረ መስቀሉ የፈላውን ውሃ አቀዘቀዘው፣ እሳቱንም አጠፋው። ቅዱሳኑም በታላቅ ድል ሰማዕትነታቸውን ፈጸሙ። በቀጣይ የምናስበው ደግሞ በሕክምና ሙያው ታዋቂ የነበረውን የታላቁን የፈውስ ጠቢብ የቅዱስ በጥላን ገድል ነው። ቅዱስ በጥላን ያደገው በጣዖት አምልኮ ውስጥ ቢሆንም ቅንና ተመራማሪ ልቦና ነበረው። ጎረቤቱ የነበረው ካህን ዘወትር ስለ እርሱ ይጸልይና ያስተምረው ነበር። አንድ ቀን በጥላን በመንገድ ሲያልፍ በእባብ ተነድፎ ሊሞት የደረሰን ሰው ተመለከተ። በስመ ክርስቶስ ጸሎት አድርሶ ቢጸልይ የተነደፈው ሰው ወዲያው ተፈወሰ፣ እባቡም በምትኩ ሞተ። በጥላንም ይህንን ድንቅ ታምር አይቶ ተጠመቀ፣ በጾምና በጸሎትም ተጋ። ከዚያም በኋላ ሕሙማንን በቅጠላ ቅጠል መድኃኒት ሳይሆን በጌታችን በኢየሱስ ስም ይፈውሳቸው ነበር። በዚህም ምክንያት ወላጆቹን ጨምሮ እጅግ ብዙ ሰዎች ወደ ክርስትና መጡ። በመጨረሻም በጥላንና አብረውት የነበሩት ወገኖች በንጉሡ ፊት ሃይማኖታቸውን መስክረው በሰማዕትነት አልፈዋል። በመጨረሻም በግብጽ እስና በተባለች አውራጃ የታየውን ታላላቅ ሰማዕታት ታሪክ እናስባለን። በ3ኛው መቶ ክፍለ ዘመን የነበረው ጨካኝ መኮንን የከተማዋን ክርስቲያኖች ሃይማኖታቸውን ካዱ ባላቸው ጊዜ ሕዝቡ በሙሉ በአንድ ድምፅ ይህስ ፈጽሞ አይሆንም በማለት አጸደቁ። መኮንኑም ተቆጥቶ ሰራዊቱ የከተማዋን ሕዝብ በሙሉ እንዲጨፈጭፉ አዘዘ። ወታደሮችም ከሕፃናት እስከ ሽማግሌዎች ሳይለዩ ሁሉንም በመግደላቸው ከተማዋ በደም ተነከረች። ሁሉም ስለ ክርስቶስ ፍቅር ሕይወታቸውን አሳልፈው ሰጡ። የቅዱሳን አባቶቻችን እናቶቻችን ረድኤት የመልአኩ የቅዱስ ገብርኤል ጥበቃና በረከት ከሁላችን ጋር ይሁን፣ አሜን። አሁን ደግሞ ቀጥታ ወደ ሁለተኛው የሳምንቱ ቀን ወደ ሐምሌ 20 ቀን የቅዱሳን ታሪክ ገድል እንሸጋገራለን።
እንኳን ለእመቤታችን ለቅድስት ድንግል ማርያም የቤተ መቅደስ መግባት መታሰቢያና ለታላቁ ሰማዕት ለቅዱስ ማር ቴዎድሮስ ሊቀ ሰራዊት ዓመታዊ የዕረፍት በዓል በሰላም አደረሳችሁ። በዚች በሐምሌ 20 ቀን ቤተክርስቲያናችን እመቤታችን በተወለደች በ80 ቀኗ ወደ ቤተ መቅደስ የገባችበትና የጀግናው ሰማዕት የቅዱስ ቴዎድሮስን ገድል በታላቅ አክብሮት ታስባለች። አስቀድመን የእመቤታችን የቅድስት ድንግል ማርያምን ወደ ቤተ መቅደስ መግባት እንመለከታለን። ለስም አጠራሯ ክብር ይሁንና እመብርሃን ድንግል ማርያም በተወለደች በ80 ቀኗ ወደ ቤተ መቅደስ ገብታለች። የኦሪት ሕግ እንደሚያዘው አባቷ ቅዱስ ኢያቄምና እናቷ ቅድስት ሐና ንጽሕት ሕፃን ድንግል ማርያምን ታቅፈው የርግብ ግልገሎችንና ዮሐንስንም ይዘው ወደ ቤተ መቅደስ ወሰዷት። በዚያም ካህናት ቅዱስ ዘካርያስና ቅዱስ ስምዖን በታላቅ ደስታ ተቀበሏቸው። እመቤታችን ለወላጆቿ ማኅፀን የከፈተች የበኩር ልጅ ናትና በእግዚአብሔር ፊት አቀረቧት። ይህ የመጀመሪያው መግባት ሲሆን ከ3 ዓመት በኋላ ደግሞ እንደ ስለታቸው ሙሉ በሙሉ ለእግዚአብሔር አገልግሎት ሰጥተዋታል። በቀጣይ የምናስበው ደግሞ በቤተክርስቲያን የሰማዕታት አለቃ ተብሎ የሚጠራውን ታላቁን የሰማዕት የቅዱስ ማር ቴዎድሮስን ገድል ነው። ማር ቴዎድሮስ በ3ኛው መቶ ክፍለ ዘመን በሶሪያ አንጾኪያ ተወለደ። አባቱ ዮሐንስ ግብፃዊ ክርስቲያን ሲሆን እናቱ ግን ጣዖት አምላኪ ነበረች። ልጁ በተወለደ ጊዜ አባቱ ወደ ክርስትና ሊያስገባው፣ እናቱ ደግሞ ወደ ጣዖት ቤት ለመውሰድ በመጋጨታቸው እናቱ አባቱን ወደ ግብፅ አሳደደችው። ማር ቴዎድሮስ ወጣት በሆነ ጊዜ ማንንም ሳይጠራ ወደ ቤተክርስቲያን ሄዶ ተማረ፣ ተጠመቀ። በጾም በጸሎትና በምጽዋት እየተጋ ድንግልናውን ጠበቀ። ገና በ20 ዓመቱ በኃይሉና በውበቱ የታወቀ በመሆኑ ነገስታቱ የአንጾኪያ የጦር መሪ ሰራዊት አለቃ አድርገው ሾሙት። ማር ቴዎድሮስ በተሳተፈባቸው ጦርነቶች ሁሉ ተሸንፎ አያውቅም። የፋርስ ሰዎች ሊጓጉ በመጡ ጊዜ መልአክ ከሰማይ ወርዶ ሰይፍ ሰጠው። እርሱም መስቀል አማትቦ በመካከላቸው በመግባት ድል አደረጋቸው። በተጨማሪም ወደ አንድ ከተማ በገባ ጊዜ ህዝቡን ያሰቃይ የነበረውን ክርስቲያኖችን ይበላ የነበረውን 24 ክንድ ዝመት ያለውን ታላቅ ዘንዶ በስመ ሥላሴ አማትቦ በጦር ገደለው። ከብዙ ዘመን በኋላ አባቱን ፈልጎ አግኝቶ ደስ አሰኘው። አባቱም ካረፈ በኋላ ወደ አንጾኪያ ሲመለስ ግን አያሌ ክርስቲያኖች በግፍ ሲገደሉ፣ አብያተ ክርስቲያናት ሲቃጠሉ ተመለከተ። ማር ቴዎድሮስ የሁሉ ሰራዊት አለቃ ቢሆንም የክብር ልብሱን አውልቆ በንጉሱ በዲዮቅልጥያኖስ ፊት በመቆም እኔስ የክብር ባለቤት ክርስቶስን በፍጹም ልቤ አመልከዋለሁ፣ ለእርሱም ብቻ እሰዋለሁ በማለት በድፍረት መሰከረ። ንጉሱ ተቆጥቶ ደሙ እስኪንጠፈጠፍ አስገረፈው። በብዙ አይነት ስቃይ አሰቃይቶ በእሳት ውስጥ ጣለው። እርሱ ግን በጸሎቱ እሳቱን ወደ ውሃነት ለወጠው። በመጨረሻም ጌታችን በግርማ ወርዶ ወዳጄ ቴዎድሮስ ሆይ ስምህን የጠራውን መታሰቢያን ያደረገውን ገድልህን ያነበበውን የጻፈውን ሁሉ እምርልሃለሁ የሚል ታላቅ ኪዳን ሰጠው። ከዚህ በኋላ ሰማዕቱ ቅዱስ ማር ቴዎድሮስ አንገቱን ተሰይፎ የክብር አክሊልን ተቀበለ። ከእርሱም ጋር እጅግ ብዙ ሺህ ሰዎች አምነው በሰማዕትነት አረፉ። አምላካችን እግዚአብሔር ከእመቤታችን እጥፍ ድርብ በረከት ከሰማዕቱ ከቅዱስ ቴዎድሮስ ረድኤትና ጥበቃ ይክፈለን። አሁን ደግሞ ቀጥታ ወደ 3ኛው የሳምንቱ ቀን ወደ ሐምሌ 21 የቅዱሳን ታሪክ ገድል እንሸጋገራለን። እንኳን ለእመቤታችን ለቅድስት ድንግል ማርያም ለታላቁ መልአክ ለቅዱስ ዑራኤልና ለዕለቱ ቅዱሳን ዓመታዊ መታሰቢያ በዓል በሰላም አደረሳችሁ። በዚች በሐምሌ 21 ቀን ቤተክርስቲያናችን የእመቤታችንን የቅዱስ ዑራኤልን ድንቅ ውለታ እንዲሁም የኢትዮጵያዊውን ጻድቅ አቡነ በጸሎተ ሚካኤልን የሌሎችንም ቅዱሳን ገድል በታላቅ አክብሮት ታስባለች። አስቀድመን የእመቤታችን የቅድስት ድንግል ማርያምና የታላቁን መልአክ የቅዱስ ዑራኤልን ድንቅ ትውፊት እንመለከታለን። በቅድስት ቤተክርስቲያን ትውፊት መሰረት ከሰባቱ ሊቃነ መላእክት አንዱ የሆነው ቅዱስ ዑራኤል እመቤታችን ድንግል ማርያም በአካለ ሥጋ እያለች በብርሃን ሰረገላ ጭኖና በክንፎቹ ተሸክሞ ገነትንና ሲኦልን አስጎብኝቷታል። በዚህም ምክንያት እመቤታችን ስለ ኃጥአን የምታለቅስና የምትማልድ ሆና የምሕረት ቃል ኪዳን ተቀብላለች። በተጨማሪም በስደቷ ጊዜ ወደ ኢትዮጵያ በመራት ጊዜ በክንፉ ተሸክሞ በአራቱም አቅጣጫ ዙሮ አሳይቷታል። ምድራችንንም አስራት እንድትሆናት
እንድትሆንላት አድርጓል። ጌታችንም በመስቀል ላይ በተሰቀለ ጊዜ ቅዱስ ዑራኤል ክቡር ደሙን በጽዋ አድርጎ በኢትዮጵያ ወንዞችና ምድር ላይ አፍስሷል። ለብዙ ቅዱሳንም ታላቁን ሊቅ አባ ጊዮርጊስ ዘጋስጫን ጨምሮ ጽዋ ልቦናን አጥቷቸዋል። በቀጣይ የምናስበው ደግሞ ታላቁን ኢትዮጵያዊው ጻድቅ አቡነ በጸሎተ ሚካኤልን ነው። ወላጆቻቸው ማርቆስና እግዚ ክብራት ይባላሉ። ገና ከእናታቸው ማኅፀን ጀምሮ ታምራትን ይሰሩ የነበሩ ጻድቁ በልጅነታቸው መጻሕፍትን ተምረው መንነዋል። በስብከተ ወንጌልም በትግራይና በአካባቢው ዙረው አያሌ ደቀ መዛሙርትን አፍርተዋል። በጋስጫ ገዳም መስርተው የወንዶችንና የሴቶችን በማለት የለዩ ሲሆኑ በጸሎታቸውና በትምህርታቸው ተደሞ ይመጣባቸው ነበር። እንዲያውም አንድ ቀን እባቡን ወደ አሳነት ለውጠው ደቀ መዛሙርታቸውን አስደንቀዋል። ከጸሎትና ከስግደት በተጨማሪም ከወቅቱ ንጉሥ ከአምደ ጽዮን ታላቅ መከራ በመቀበላቸው እንደ ሰማዕት ይቆጠራሉ። ጻድቁ ከብዙ ገድል በኋላ በ1330 ዓመተ ምህረት በትግራይ ምድር አርፈዋል። ቆይቶም አጽማቸው ወደ ጋስጫ ገዳም ፈልሷል። በቀጣይ ሌላኛውን የኢትዮጵያውያን ቅዱስ ላይከ ማርያምን እናስባለን። ቅዱሱ የአጼ ናኦር የልጅ ልጅ የገላውዲዮስ አጎት ነበር። በግራኝ አህመድ የስደት ዘመን ተማርኮ ወደ የመንና ቱርክ ተወሰደ። ሃይማኖቱን አልክድም በማለት አሰቃይተው አባለ ዘሩን በመቁረጥ ጀንደረባ አደረጉት። ነገር ግን በድንቅ ተአምር ወደ ሀገሩ ተመልሶ እስከ ለተሞቱ ድረስ ነዳያንን ሲመግብና ሲረዳ ኑሮ በዛሬው ዕለት አርፏል። በተጨማሪም በ5ኛው መቶ ክፍለ ዘመን የነበረውን ሁለቱን መቶ የጉባኤ ኤፌሶን ሊቃውንት ያገለገለውን ጃንደረባውን ቅዱስ ሱስንዮስን እንዲሁም ከባለቤቱ ጋር በአንድ ቤት ውስጥ በድንግልና እየኖረ ነዳያንን ሲረዳ የኖሩትን ብፁዕ አወ ክርስቶስንና ባለቤቱን እናስባለን። በመጨረሻም በሉቃስ ወንጌል ላይ የምናገኘው የመቶ አለቃው ቅዱስ ዮራኖስ በጌታችን ትንሣኤ ቀን የጠፋችውን ዓይኑ በርታለት አምኖ ለሰማዕትነት የበቃበት ዕለት ነው። ከእመቤታችን ቅድስት ማርያም ፍቅርና ጣዕም፣ ከቅዱስ ዑራኤል ጥበቃ፣ ከቅዱሳንም ሁሉ ጸጋና በረከት አምላካችን ያድለን። አሁን ደግሞ ቀጥታ ወደ አራተኛው የሳምንቱ ቀን ወደ ሐምሌ 22 የቅዱሳን የታሪክና ገር እንሸጋገራለን። እንኳን ለሰማዕታት አበው ለታላቁ ኢትዮጵያዊ አቡነ ጴጥሮስ፣ ለቅዱስ መቃርስና ለቅዱስ ለውንቲዮስ ዓመታዊ የዕረፍት በዓል በሰላም አደረሳችሁ። በዚች በሐምሌ 22 ቀን ቤተክርስቲያናችን ለሀገራቸውና ለሃይማኖታቸው ሲሉ ሕይወታቸውን አሳልፈው የሰጡትን የሰማዕታቱን ጽድቅ ድንቅ የጽናት ታሪክ በታላቅ አክብሮት ታስባለች። አስቀድመን ለሀገራቸው እና ለሃይማኖታቸው ዋጋ የከፈሉትን ታላቁን ጴጥሮስን እናመሰግናለን። ሰማዕቱ አቡነ ጴጥሮስ ከልጅነታቸው ጀምረው ትምህርትን፣ ትሕትናንና ደግነትን አጥብቀው የወደዱ አባት ነበሩ። በፈቃደ እግዚአብሔር ግንቦት 18 ቀን 1921 ዓመተ ምህረት ከመጀመሪያዎቹ አራት የኢትዮጵያውያን ጳጳሳት አንዱ ነበሩ። ከተሾሙ በኋላም ከሐዋርያዊ አገልግሎት በጸሎት ተግተው ኖረዋል። በ1928 ዓመተ ምህረት ፋሺስት ጣሊያን ሀገራችንን በወረረች ጊዜ ቆራጡ ጳጳስ አርበኞችን ለማጽናናት ለመባረክ በየበረሃው በየዱር ገደሉ ተጉዘዋል። ረሃብና ጥምን እንግልት ስለ ሀገራቸው ሃይማኖታቸውን ታግሰዋል። በተያዙባት ሌሊት ለፋሺስት አገዛዝ እንዲበረከኩ ቢጠየቁም የሚደርስባቸው መከራ እያወቁ አይደረግም በማለት እምቢ አሉ። በማግስቱ በአደባባይ የመትረየስ ጥይት ተደግኖባቸው መጨረሻቸው እንዲሆን ሲጠየቁ አቡነ ጴጥሮስ በድፍረት ለሀገሬ ሕዝብ ወይ ለሀገርህና ለሃይማኖትህ ባትጋደል ትውልድ ይፋረዳል፣ ለጣሊያን ግን እንኳን ሰው ዛፍና ቅጠሉ መሬቱም እንዳይገዛለት አውግዣለሁ በማለት ተናገሩ። ወዲያውኑ የመትረየስ ጥይት ዘነበባቸው። አካላቸው ተበሳስቶ በሰንሰለት እንደታሰሩ መሬት ላይ ወደቁ። አሁንም ትንፋሽ እንደቀራቸው ያየው ወታደር ጭንቅላታቸው ላይ ተኩሶ ገደላቸው። አቡነ ጴጥሮስ በሐምሌ 22 ቀን 1928 ዓመተ ምህረት ስለ ሀገራቸውና ሃይማኖታቸው በሰማዕትነት አረፉ። በቀጣይ የምናስበው ደግሞ በ3ኛው መቶ ክፍለ ዘመን በሶሪያ አንጾኪያ የተወለደውን ሰማዕቱ ቅዱስ መቃርስን ነው። ታላቁ ቅዱስ ፋሲለደስ የቅድስት ሶፊያ ልጅ የሆነው ቅዱስ መቃርስ
በቤተ መንግስቱ ውስጥ ቢያድግም ከወላጆቹ ፍቅረ ክርስቶስን ንጽህናን ወርሷል። የመከራው ዘመን ሲመጣ የቤተ መንግስቱን ክብር ንቆ ስለ ክርስቶስ መከራ መቀበልን መረጠ። ተገርፎ ተሰቃይቶና በእሳት ተቃጥሎ ሳለ በአደባባይ የሞተን ሰው በጸሎቱ አስነስቶ አምላኩን አክብሯል። ከሞት የተነሳውን ሰውም የክርስቶስን አምላክነት በመመስከሩ ብዙ ሰዎች አምነው በሰማዕትነት አልፈዋል። ቅዱስ መቃርስንም አሰቃይተው በዛሬው ዕለት አንገቱን ቆርጠውታል። በመጨረሻም በጠራብሎስ ወታደር የነበረው ድንግሉን ሰማዕት ቅዱስ ለውንቲዮስን እንመለከታለን። ቅዱስ ለውንቲዮስ ወታደር ቢሆንም ጾምና ጸሎትን ያዘወትር፣ በተለይም የመዝሙረ ዳዊትን ጸሎት ይወድ ነበር። በመንፈሳዊ ንግግሩም ብዙ ጓደኞቹን ወደ ሃይማኖት መልሷል። የመከራው ዘመን ሲመጣ በገሃድ ስመ ክርስቶስን በመስበኩ በዛሬው ዕለት አንገቱን ተሰይፎ የሰማዕትነት አክሊል ተቀብሏል። እግዚአብሔር አምላክ ከሰማዕታቱ ጽናት ጸጋና በረከት ይክፈለን። አሁን ደግሞ ቀጥታ ወደ አምስተኛው የሳምንት ቀን ወደ ሐምሌ 23 የቅዱሳን ታሪክ እንሸጋገራለን። እንኳን ለእናታችን ለታላቋ ሰማዕት ለቅድስት መሪና እና ለሐዋርያው ሰማዕት ለቅዱስ ለንጊዮስ ዓመታዊ የዕረፍት በዓል በሰላም አደረሳችሁ። በዚች በሐምሌ 23 ቀን ቤተክርስቲያናችን የሰይጣን ሴራ በእግሯ የረገጠችው የቅድስት መሪናና ተጋድሎ የጌታችን ጎን በጦር የወጋው በኋላ ግን አምኖ ለሰማዕትነት የበቃው የቅዱስ ለንጊዮስን ገድል በታላቅ አክብሮት ታስባለች። አስቀድመን እናታችን ታላቋን ሰማዕት ቅድስት መሪናን እንመልከት። እናታችን ቅድስት መሪና በሁለተኛው መቶ ክፍለ ዘመን በሶሪያ አካባቢ የተወለደች ታላቅ ሴት ሰማዕት ናት። እናቷ በ5 ዓመቷ ስለሞተችባት በደግ ክርስቲያን ሞግዚት እጅ አድጋ ሃይማኖትንና ምግባርን ተማረች። በ15 ዓመቷ በክርስቶስ ስም ደሟን ለማፍሰስ ቆርጣ ወደ ንጉሡ መኮንን ሄደች። ቅድስት መሪና እጅግ ያማረ ውበት የነበራት በመሆኑ መኮንኑ በውበቷ ተማርኮ ጣዖት አምልኪና የኔ ሚስት ሁኝ አላት። እርሷ ግን ንቃ እኔ ክርስቶስ ሙሽራ ነኝ በማለት መለሰችለት። መኮንኑም ተቆጥቶ በብረት ዘንግ አስገረፋት፣ በጨለማ እስር ቤትም ጣላት። ሊቀ መላእክት ቅዱስ ሚካኤል ግን ወርዶ ፈወሳት። በመጋዝ አካሏን ቆራርጠው ሊጥሏት ዳግመኛ ሊቀ መላእክት አዳናት። በጨለማ ውስጥ ሳለች ትልቅ ዘንዶ መጥቶ ቢውጣትም በጸሎታ ዘንዶው ለሁለት ተሰነጠቀ። ሰይጣንም ፊት ለፊት መጥቶ ሲታገላት ከሰማይ በወረደላት መስቀል አሸንፋ በእግሯ ረገጠችው። በመጨረሻም መኮንኑ በትልቅ ጋን ውሃ አፍልቶ ሊቀቅላት ሲል ከሰማይ ነጭ ርግብ ወርዳ ውሃውን አቀዘቀዘችው። 3 ጊዜም በውሃው አጠመቀቻት፣ የብርሃን ልብስም አለበሰቻት። መኮንኑ ተስፋ ቆርጦ አንገቷን በሰይፍ ሲያስቆርጣት ጌታችን ወርዶ ስምሽን በሚጠራበትና መታሰቢያሽ በሚደረግበት ቦታ ሁሉ ረድኤትና በረከት ይበዛል የሚል ታላቅ ቃል ኪዳን ሰጣት። በዕለተ ዕረፍቷም ብዙ ድውያን ፈውሳ በሰማዕትነት አረፈች። በቀጣይ የምናስበው ደግሞ በጌታችን የስብከት ዘመን የጲላጦስ ወታደር የነበረው ቅዱስ ለንጊኖስን ነው። በዕለተ ዓርብ ጌታችን በተሰቀለ ጊዜ አይሁድ ጎኑን ውጋው ብለው ረጅም ጦር ሰጡት። ለንጊኖስም ጦሩን ወደ ጌታችን ጎን ልኮ ሲወጋው ከጌታ ቀኝ ጎን ትኩስ ደም ውሃ ፈሰሰ። አንዷ ፍንጣቂ ደም ሄዳ የታጎረች አይኑ ላይ አርፋ አይኑን አበራችለት። ከዚህ ድንቅ ታምር በኋላ ቅዱስ ለንጊኖስ ወደ ቅዱስ ጴጥሮስ ዘንድ ሂዶ ተማረ፣ ተጠመቀም። ምድራዊ ወታደርነቱን ትቶ በኢየሩሳሌምና በቀጰዶቅያ ወንጌልን በሐዋርያነት ሰበከ። በመጨረሻም በአይሁድ እጅ አንገቱን ተሰይፎ የሰማዕትነት አክሊልን ተቀበለ። እግዚአብሔር አምላክ ከሰማዕታቱ ረድኤትና በረከት ይክፈለን። አሁን ደግሞ ቀጥታ ወደ 6ኛው የሳምንቱ ቀን ወደ ሐምሌ 24 የቅዱሳን ታሪክና ገድል እንሸጋገራለን። እንኳን ለኢትዮጵያዊ ጻድቅ ለአቡነ ዘዮሐንስ ዘክብራን እና ለታናሹ ሰማዕት ለቅዱስ አባ ኖብ ዓመታዊ የዕረፍት በዓል በሰላም አደረሳችሁ። በዚች በሐምሌ 24 ቀን ቤተክርስቲያናችን በጣና ደሴት ላይ ገዳማትን የመሰረቱትን የጻድቁን የአቡነ ዘዮሐንስን ተጋድሎና ገና በ12 ዓመቱ ለአእላፋት መዳን ምክንያት የሆነውን የሰማዕቱ የቅዱስ አባ ኖብን ገድል በታላቅ አክብሮት ታስባለች። አስቀድመን ታላቁን የኢትዮጵያውን ጻድቅ አቡነ ዘዮሐንስን እንመልከት። ጻድቁ አቡነ ዘዮሐንስ የተወለዱት በ13ኛው መቶ ክፍለ ዘመን መጨረሻ አካባቢ በሸዋ መርሃ ቤቴ ነው። ወላጆቻቸው ዘካርያስና ሶፊያ ይባላሉ። ጻድቁ በታላቅ መንፈሳዊ ኩታ አድገው ብሉይና ሐዲስን ጠነቀቁ።
በአገልግሎት ላይ ሳሉም ብርሃን ደመና ነጥቃ ወደ ኢየሩሳሌም ወስዳ ቅዱሳን መካናትን አሳልማቸዋለች። ወላጆቻቸው ካረፉ በኋላ ሀብታቸውን ሁሉ ለነዳያን አካፍለው ወደ ደብረ ሊባኖስ ገቡ። በዚያም ገዳሙን አገልግለው መነኮሱ። በኋላም ከኢየሩሳሌሙ ሊቀ ጳጳሳት ቅስናን ተቀበሉ። በፈጣሪ ትእዛዝም በትግራይ በልዩ ልዩ የሀገራችን ክፍሎች ወንጌልን ሰበኩ። በ1315 ዓመተ ምህረት በአጼ አምደ ጽዮን ዘመን ወደ ጣና ደሴቶች በመግባት በዚያ ይመለክ የነበረው ዘንዶ በጸሎታቸው አጥፍተው ሕዝቡን አጠመቁ። በዚያም ታዋቂዎቹን የክብራን ገብርኤልን እና የእንጦንስ ኢየሱስ ገዳማትን መሰረቱ። የወንዶች ገዳም የሆነውን ክብራን ገብርኤል ራሳቸው ሲያስተዳድሩ፣ የሴቶች ገዳም የሆነውን እንጦንስን ኢየሱስን ደግሞ ቅድስት መስቀል ክብራ እንድትመራው አደረጉ። ጻድቁ አቡነ ዘዮሐንስ በክብራን ደሴት ለ35 ዓመታት ተጋድለዋል። ከጸሎት ብዛትም እግራቸው አብጦ ነበር። በተወለዱ በ105 ዓመታቸው በዛሬው ዕለት ሲያርፉ ጌታችን በስማቸው ለተማጸኑ የምሕረት ቃል ኪዳን ሰጥቷቸዋል። በቀጣይ የምናስበው ደግሞ ለ3ኛው ክፍለ ዘመን ግብጽ የተነሳውን ታናሹን ሰማዕት የቅዱስ አባ ኖብን ነው። ቅዱስ አባ ኖብ ገና በ12 ዓመቱ የወላጆቹን ሀብት ለነዳያን አካፍሎ በክርስቶስ ስም ለመመስከር ወደ አደባባይ ወጣ። በዚያም በልጅነቱ ሰብአዊ አካል ሊሸከመው የማይችለውን ታላቅ መከራ ተቀበለ። በታምራቱና በትምህርቱ ከ190 ሺህ በላይ አሕዛብን ወደ ክርስትና መልሶ አምነው በሰማዕትነት እንዲያልፉ ምክንያት ሆኗል። እርሱም በእሳት በስለትና በባህር መከራን ከተቀበለ በኋላ በዛሬው ዕለት አንገቱን ተሰይፎ የሰማዕትነትን አክሊል ተቀበለ። እግዚአብሔር አምላክ በጻድቁ አቡነ ዘዮሐንስና በሰማዕቱ ቅዱስ አባ ኖብ ጸሎት ይማረን፣ ከበረከታቸውም ይክፈለን። አሁን ደግሞ ቀጥታ ወደ 7ኛውና የመጨረሻው የሳምንቱ ቀን ወደ ሐምሌ 25 የቅዱሳን ታሪክ ገል እንሸጋግራለን። እንኳን ለሊቀ ሰማዕታት ለቅዱስ መርቆሪዎስ ቅዳሴ ቤት፣ ለነብዩ ቅዱስ ሄኖክ ዕርገት፣ ለሐዋርያዊቷ ቅድስት ቴክላ፣ ለጻድቁና ሰማዕቱ አባ አበከርዙን እንዲሁም ለቅዱስ ዱማዲዮስ ዓመታዊ በዓል በሰላም አደረሳችሁ። በዚች በሐምሌ 25 ቀን ቤተክርስቲያናችን የቅዱስ መርቆሪዎስን ቤተክርስቲያን መታነጽና ታምራት፣ የነብዩ ሄኖክን ዕርገት እና የቅዱሳኑን ድንቅ ተጋድሎ በታላቅ አክብሮት ታስባለች። አስቀድመን ታላቁን ሰማዕት ቅዱስ መርቆሪዎስን እንመልከት። ቅዱስ መርቆሪዎስ በ200 ዓመተ ምህረት አካባቢ የተወለደ ሲሆን ወላጆቹ ታቦትና ኖህ በተአምራት ወደ ክርስትና የመጡ ነበሩ። መጀመሪያ ፕሎፓዲር የአብ ወዳጅ ይባል የነበረ ሲሆን በኋላ መርቆሪዎስ የኢየሱስ ክርስቶስ አገልጋይ ተብሏል። በ20 ዓመቱ በዳኪዎስ ዘመን ስለ ክርስትና መከራን መቀበልን ጀምሮ ለ5 ዓመታት በጽናት ታግሶ በ25 ዓመቱ በሰማዕትነት አርፏል። በዛሬው ዕለት ሐምሌ 25 ቀን ደግሞ ቅዳሴ ቤቱ በስሙ የታነጸው ቤተክርስቲያን የተባረከበት የሚከበር ሲሆን በስሙ በተሰሩ አብያተ ክርስቲያናት ሁሉ ድንቅ ታምራትን ያደርጋል። በቀጣይ የምናስበው ደግሞ ከአዳም 7ኛ ደግ ሰው የሆነውን ነብዩ ቅዱስ ሄኖክን ነው። ነብዩ ሄኖክ አካሄዱ ከእግዚአብሔር ጋር ስለነበር ሞትን ሳያይ ወደ ሰማይ ተነጥቋል። የመጀመሪያው የመጽሐፍ ቅዱስ ክፍል መጽሐፈ ሄኖክን የጻፈ ሲሆን የዚህ መጽሐፍ ባለቤት ሀገራችን ኢትዮጵያ ናት። እርሱ ሞትን አለመቅመሱ ለውሉደ አዳም ሁሉ ትልቅ የተስፋ ብርሃን ሆኗል። በቀጣይም በሐዋርያው ቅዱስ ጳውሎስ አማካኝነት የተማረችውንና ወንጌልን ከኒቆምዲያ እስከ አንጾኪያ የሰበከችውን ሐዋርያዊቷን ቅድስት ቴክላን እንዲሁም ከሽፍታነት ተመልሶ ንስሐ በመግባት ለ7 ዓመታት በገዳም ከተጋደለ በኋላ ስለ ክርስቶስ ፍቅር አካሉ እስኪቆራረስ ታላቅ መከራ የተቀበለውንና ያሰቃየችውን የመኮንኑን ልጅ ከሞት አስነስቶ ለሰማዕትነት ያበቃውን ታላቁን አባ አበከርዙን እናስባለን። በመጨረሻም በንጹህ ሕይወቱ በጾሙና በጸሎቱ ያበራውን በጸሎቱ የካዱትን አሳምኖ ድውያን ፈውሶ የፈሰሰውን ወንዝ አቁሞ በመጨረሻም በሰማዕትነት ያለፈውን ሶርያዊውን ቅዱስ ዱማዲዮስን እናስባለን። የቅዱሳኑ አምላክ እግዚአብሔር ከነቢያት፣ ከሐዋርያት፣ ከጻድቃን፣ ከሰማዕታት ረድኤቱ ያሳትፈን። በዚህ የሐምሌ 19 እስከ ሐምሌ 25 ያለውን የሳምንቱን የቅዱሳን ታሪክ አጠናቀናል።
እኛ ጋር አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ የሃኖስ ዘታቦር ቤተሰብ ይሁኑ። የቀጣይ ሳምንት ታሪኮች እንዲደርሷችሁ የደወል ምልክቷን ተጫኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።